ሰላም ውድ የቤት ዞን ዩቲዩብ ተከታዮቻችን፣ በዛሬው ዕለት ስለ ቴምር ፕሮፐርቲስ የሳር ቤት ገለጻ አደርግላችኋለሁ። ይህ አፓርትመንት ፕሮጀክት ሳር ቤት አዳምስ አጠገብ ወይም ደግሞ አደባባዩ ጋር የሚገኝ አፓርትመንት ነው። እንደ ቴምር ይህ ሳይት አምስተኛ ፕሮጀክታችን። ቴምር ፕሮፐርቲስ እንደሚታወቀው ሳር ቤት ላይ ሽያጭ በጀመረ በአጭር ጊዜ ውስጥ ተፈላጊነታቸው ከፍተኛ የሆኑ የሳር ቤት ሳይቶቻችንን በፍጥነት እንደሚሸጣቸው የታወቀ ነው። ስለሆነም የሳር ቤት ፍላጎቱን በመገንዘብ ቴምር ፕሮፐርቲስ ለአምስተኛ ጊዜ አዳምስ ላይ ሳይት ለቆላቸዋል። ስለዚህ ሳይት እስኪ አጭር ገለጻ ላድርግላችሁ። ይህ አፓርትመንት ፕሮጀክት G+22 የሆነ አፓርትመንት ነው። በፍሎር ላይ 9 ቤቶች ይኖሩታል። በዚህ አፓርትመንት ከባለ 1 መኝታ እስከ ባለ 3 መኝታ አማራጮች ይኖራል። ባለ 1 መኝታ 76 ካሬ ይኖረናል። ባለ 3 መኝታ ደግሞ 151 ካሬ ድረስ ያሉ የአፓርትመንት አማራጮችን ይዞ ነው የቀረበው በዚህ አፓርትመንት ነው። ይህ አፓርትመንት ፕሮጀክት ሚክስድ ዩዝ ነው የምንገነባው። እስከ 6ኛ ፍሎር ድረስ ያለው የንግድ ሱቆች ይሆናል። ከ7ኛ ጀምሮ ደግሞ የተቀሩት ፍሎሮች የመኖሪያ አፓርትመንት ነው የሚኖሩ። በጣም ውብ የሆነ ዲዛይን የተላበሱ አፓርትመንቶች ናቸው የሚገኙት እዚህ አፓርትመንት ላይ። ቴምር ፕሮፐርቲስ በሳር ቤት ሳይቱ ላይ ሽያጭ የሚያወጣቸው አፓርትመንቶች ቶሎ እንደሚሸጡ ይታወቃል። ደጋግም የምገልጽላችሁ ምናልባት ዘግይታችሁ ከመጣችሁ ይህን እድል የማታገኙበት አጋጣሚ ሊፈጠር ስለሚችል ቶሎ ብለው ኮንታክት እንዲያደርጉ ነው። በታች ስክሪን ላይ ቁጥር አስቀምጥላችኋለሁ። የቴምር ፕሮፐርቲ የሳር ቤት ፕሮጀክት የአዳምስ ፕሮጀክትን ፈጥነው በእጆ ያስገቡላለሁ። ከባለ 1 መኝታ እስከ ባለ 3 መኝታ ከ76 እስከ 151 ካሬ አማራጮች አሉ። በውስጡ ብዙ አይነት የካሬ አማራጮች የፕራይስም አማራጮች ይኖሩናል። ኮንታክት አድርጉ። ታች ስክሪን ላይ ቁጥሬን አስቀምጥላችኋለሁ። ኡመር ነበርኩ የቴምር ፕሮፐርቲ ሽያጭ አማካሪ። ስለነበረን ቆይታ አመሰግናለሁ። ቤት ዞን